ወርቅ ነው። ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ሕዋሳቷ ወርቅ። ድንግል ማርያም በቀር የትህትና ውሃ ልክ ማነች? እጃችን ላይ ጥቁር ነጠብጣቦች ወጥተው ስናይ በልጅነታችን ማርያም የሳመችኝ ብዬ ያሳያቸው ነበር። እኔም ማርያም ስማኛለች ብለው እጃቸው ላይ ያለችን ጥቁር ነጥብ ያሳዩኝ ነበር። የዘረጋሁት እጄ ተሞላ። ባይገርምህ ልጅ እያለን ራሱ ስንጫወት መውጫ መንገድ ስናጣ የማርያም መንገድ ስጡን እንል ነበር። ያው እነሱም ደግሞ የማርያም መንገድ ስጡን ብለን አይከለክሉንም፣ ይፈቅዱልናል ማለት ነው። የድንግል ክብር ምልጃው ከየረው። ከዛ ደግሞ ያው በልጅነታችን ተኳርፈን ስንጣላ ከጓደኞቻችን ጋር የምንታረቀው በማርያም ጣታችን ነው። በዚህ በጣም ከረጅም ጊዜ በኋላ ነው የሚባለው። ኪዳንኪ ደጓ ሰው የጠራ መስሎን ማንም ሰው ሳይኖር እንኳን ሲቀር የማርያምን ብቅል እየፈጨን ነው የምንለው ልጅ እያለን። ተከትለሽኛል ስንጫወት ደግሞ ያው ሰማይ ላይ ቀስተ ደመና ስናይ የማርያም መቀነትን አየን ነበር የምንለው። ሚስጥረኛዬ ነሽ ሚስጥረኛዬ። ከልጅነት እስከ እውቀት ከአፋችን ያልጠፋው ስም ወደፊትም የማይጠፋው ሰው ማርያም። 4 ዓመት በኋላ ከ10 ዓመት በኋላ ኑሯን ከፍታ ስትቀበል ቤተክርስቲያን ብቻ ነው።